እግዚአብሔር ዝምታ አንዳንድ ጊዜ የሌለ ይመስላል። ጌታ እያለም ግን መርከቢቷ ትናወጣለች ወገኖች። እግዚአብሔር ዝም ሲል በቤተ ክርስቲያን ጉዳይ፣ በሀገር ጉዳይ አንዳንድ ጊዜ እግዚአብሔር ዝም ሲል እንደው የሌለ እንዳይመስላችሁ። እግዚአብሔር ግን በዝምታ ውስጥ የሚሰራው ስራ ከባድ ነው። እግዚአብሔር ከኛ ጋር እያለ አንዳንድ ጊዜ መታወክ ሊመጣ ይችላል። ጌታችን መድኃኒታችን ከደቀ መዛሙርቱ ጋር እያለ ነው ደቀ መዛሙርቱ የታወቁት። እግዚአብሔር ከኛ ጋር እያለ ቤተ ክርስቲያን ልትታወቅ ትችላለች። መንፈሳዊ ህብረታችን ሊታወቅ ይችላል ወገኖች። መታወካችን ግን እሱን የለም አያስብለው። በዝምታ ውስጥ እግዚአብሔር ስራ እየሰራ ስለሆነ ትራስ ተንተርሶ ተኝቶ ነበረ ነው የሚለው። መንተራስ ፍጹም መረጋጋትን የሚገልጽ ነው። በዛ በወጀቡ ውስጥ በማይበሉ ውስጥ ደግሞ መተኛቱ የመለኮትን ሰላም የሚያስረዳ ነው ወገኖች። በእርግጥ አንዳንድ ግድ የለሾች ይተኛሉ። ይህ መተኛት ግን በመለኮታዊ ሰላም ውስጥ ማደርን የሚያስረዳ ነው ወገኖች። የእግዚአብሔር ሰላም ይሄ ነው። ዓለም ሰላም የሚለው ጥይት ሳይተኮስ ካደረ ነው። ዓለም ሰላም የሚለው ቦምብ ሳይፈነዳ ካደረ ነው። እግዚአብሔር ግን ሰላም የሚለው በታወከ ከተማ ውስጥ፣ በተረበሸ ከተማ ውስጥ የልብ ረፍትን ነው፣ የልብ መረጋጋትን ነው። ለዛ ነው 3 ደቂቅ በእሳት ውስጥ ነው የዘመሩት። ዳንኤል ወደ አናብስት ጉድጓድ ተጥሎ ለእግዚአብሔር ክብር የሰጠው፣ ዮናስ በአሳ አንበሪ ሆዱ ውስጥ ነው ለእግዚአብሔር ምስጋናን ያቀረበው ወገኖቼ። የእግዚአብሔር ሰላም ከሁኔታ በላይ ስለሆነ፣ ከከተማ መረበሽ በላይ ስለሆነ፣ ከውጫዊ መረበሽ በላይ ስለሆነ ነው የእግዚአብሔር ሰላም። ስለዚህ አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ስለዚህ ዝም ያለውን ጌታ ማንቃት ይቻላል። ዝም ያለውን ጌታ ማስነሳት ይቻላል። በምን? በጸሎት፣ በልመና፣ በጾም፣ በበጎ ሥራ ማስነሳት ይቻላል ወገኖች። ጸሎት የእግዚአብሔርን ክንድ ለረድኤት የሚያንቀሳቅስ ነው። ጸሎት ሁሉን ቻይ የሆነው በቦታ የማይወሰነው አምላክ ለረድኤት የሚያንቀሳቅስ ነው። በትንቢተ ኢሳይያስ ምዕራፍ 62 ቁጥር 6 ላይ ኢየሩሳሌም ሆይ ጉበኞችሽ ይላል። ጉበኛ ማለት ጠባቂ ማለት ነው። ጉበኞችሽ በቅጥርሽ ላይ አቁሜያለሁ፣ በቀንና በሌሊት ከቶ ዝም አይሉ። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምንም እስኪያጸና በምድር ላይ ምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱም እረፍት አትስጡ ይላል። በእውነት ሕይወታችንን ለምስጋና ሀገራችንን ለዝና እስኪያበቃ ድረስ እግዚአብሔር ልናሳስብ ይገባል። አትረፉ ነው የሚለው፣ ለእርሱም እረፍት አትስጡት። ባጭር ቃል እንደ ጨቅጭቁት እኮ ነው። ለምኑት። ጽኑ የሆነ ቁርጥ የሆነ ልመና ወደ እግዚአብሔር አቅርቡ ነው የሚለው። እነዚህ ጉበኞች ምንድናቸው? ጠባቂዎች ምንድናቸው? እረፍት የሌላቸው ቀንና ሌሊት የሚያሳስቡ እነዚህ ምንድናቸው ካልን ስለ ሀገር ደህንነት የሚጸልዩ ናቸው። ስለ ቤተ ክርስቲያን ደህንነት ልመናን ወደ እግዚአብሔር የሚያቀርቡ ናቸው ወገኖች። ዛሬም መርከቧ በብዙ ማዕበል እየተናጠች ነው። ስለዚህ መርከቧ ስትናጥ በመርከቡ ውስጥ ያለ ሰው እኔን አይነካኝም ማለት አይችልም። መርከቡ በማዕበሉ ከተነካ እሱንም ይነካዋል። በሀገራችን ጉዳይ፣ በቤተ ክርስቲያናችን ጉዳይ ያለው ችግር እኔን አይነካኝም ማለት ሞኝነት ነው። እኔን አይነካኝም ማለት አለማወቅ፣ አለማስተዋል ነው ወገኖች። ስለዚህ ደቀ መዛሙርቱ ልመና ቀረቡ። መምህር ሆይ ስንጠፋ አይገድህምን አሉት። በዛ ማዕበል ውስጥ እንኳን ሁነው ስም አጠራራቸው አልተለወጠባቸው። የአክብሮት አጠራራቸው አልተለወጠባቸው። መምህር ሆይ አሉት። አንዳንድ ጊዜ ወደ እስር ቤት ለማጽናናት ስትሄዱ በእስር ቤት መከራ የሚቀበሉ ሰዎች እግዚአብሔር ያውቃል ይሏችኋል። ልታጽናኑ ሂዳችሁ ተጽናንታችሁ ነው የምትመለሱት። ደቀ መዛሙርቱ በዛ ማዕበሉ ውስጥ በችግሩ ውስጥ ሆነው ንግግራቸው ግን የአክብሮት ነበረ። መምህር ሆይ ስንጠፋ አይገድህምን አሉት። አንድን መምህር ስለ ማዕበል እንኳን አንጠይቅም። ስለ ማዕበል የሚጠየቅ መምህር የለም።
ማይበሉን ገስጽልን የሚባል መምህር የለም። ክርስቶስ ግን መምህር ብቻ አይደለም፣ ጌታም ነው፣ አምላክም ነው። ደቀ መዛሙርቱ የክርስቶስን መምህርነት ብቻ አይደለም የሚያውቁት፣ ሁሉን ቻይነቱን ያውቃሉ። የሚሳነው ነገር እንደሌለ እሱ ብርቱ የሆነ አምላክ እንደሆነ ያውቃሉ። ስለዚህ መምህር ሆይ ስንጠፋ አይገድህም ምን ማለት ነው? ጭንቀታችን፣ ይሄ ውጥረታችን፣ ፍርሃታችን ሁሉ ይገድሃል እንደማለት ነው። ቁጥር 39 ላይ ነክቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው ይላል። አባውራ ሲነቃ የሚረብሸው ልጅ ጸጥ እንደሚል ጌታችን መድኃኒታችን ኢየሱስ ክርስቶስ ሲነቃ ማይበሉ ጸጥ አለ። ወገኖች ደቀ መዛሙርት እኮ የሚችሉትን ሁሉ አድርገዋል። ቅድም እንዳልኳችሁ በጥብርያዶስ ላይ ባገኙት ልምድ ተጠቅመው የሥጋ ብልሃታቸውን የሥጋ ዘዴያቸውን ተጠቅመው ከመጣባቸው ማይበል ለመትረፍና ለመዳን ሞክረዋል፣ ግን አልቻሉም። አንዱ ጌታ ሲነሳ ግን ማይበሉ ጸጥ አለ። መዝሙረ ዳዊት መዝሙር 47 ቁጥር 65 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ጠላቶቹንም በኋላቸው መታ፣ የዘላለምንም ሐሳር ሰጣቸው ይላል። በትንሣኤ ጊዜ የምንሰብከው ስብከት ነው፣ ምስባካችን ነው። እግዚአብሔር ከእንቅልፍ እንደሚነቃ ምን አለ? ተነሳ። በጎልጎታ በሙታን ሰፈር በሙታን መንደር ሞትን ዲያብሎስን ድል አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳ ማለት ነው። የወይን ስካር እንደተወው አካሉ ደንዝዞበት በሚዘባበቱበት መካከል ሆኖ ድንገት የወይን ስካሩ እንደተወው ኃያልና ብርቱ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስም ተነሳ። ስለዚህ እግዚአብሔር ሲነሳ ከእንቅልፍ እንደሚነቃ ነው። እግዚአብሔር ሲነሳ የወይን ስካር እንደተወው ብርቱና ኃያል ሰው ነው። እግዚአብሔር ሲነሳ ጠላቶቹን ከኋላቸው ነው የሚመታቸው። ከኋላው የተመታ ደግሞ አይተርፍም፣ የዘላለምን ሐሳር ይሰጣቸዋል ነው የሚለው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስቶ ነፋሱን ምን አለው? ገሰጸው። አንተ ነፋስ ዝም በል ጸጥ በል አለው። ያኔ ታላቅ ጸጥታ ሆነ ነው የሚለው። ወገኖች አያችሁ፣ ነፋስም ለካ ለእግዚአብሔር ጆሮ አለው። ጉዙም ነገር ለካ ለእግዚአብሔር ጆሮ አለው። ወገኖች ተራራም ለእግዚአብሔር ጆሮ አለው። እኛ ባንታዘዘው ጉዞቹ ነገሮች ይታዘዙለታል። ንፋስና ወጀብ ይታዘዝለታል። እኛ ባንመሰክርለትም የበለዓም አህያ ይመሰክርለታል። እኛ ባናመሰግነው የቢታንያ ድንጋዮች ድምፃቸውን ከፍ አድርገው ይመሰክሩለታል። ወገኖች እግዚአብሔር የሚፈልገን ችግር ገጥሞትም አይደለም፣ እኛን ለማዳን ስለሚፈልግ ነው ወገኖች። ስለዚህ ነፋሱም ተወ፣ ታላቅ ጸጥታ ሆነ ነው የሚለው።